يا الله سم لا الله بتشانو ما نم لي ترى لكم نو بايزو وي ይሄንን እንኳን ይረዳሉ እንትሩኝ የምለው በስሜ ራሱ ሐምዛ በሰሃባው ስም መጠራት ራሱ በጣም ከባድ ነው አስቤበትም ስላልሆነ ማለት ሰዎች መንገድ ላይ ሲያገኙኝ አላህ ብለው እንዲጠሩኝ ቪዲዮውን ሲጀምር አላህ ብዬ አይደለም እንደዛ ብዬ አንድ ቀን ጀምሬ ስለማለቅ ያ አልጠበኩትም ስለሆነ እኔ መንገድ ላይ ሰዎች ሲያገኙ እንዲህ ሐምዛ ይሉኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ መልእክተኞች ባላችሁበት የአላህ ሰላም ዝነት ተረድኤት ይቸርላል ኢንሻአላህ። በባለፈው እንግዲህ ከሰሞኑን መነጋገሪያ የሆነ ጉዳይ የሐምዛ ሽፋ ንግግር ነበረ። በተለይ እንግዲህ አላህ ሰዎች ስሜን አያውቁትም አላህ ብለው ይጠሩኛል እኔም ደስ ይለኛል ዞራለው የሚል አይነት ንግግር ተናግሮ ነበረ። ብዙ ሰዎች ሲቃወሙትም ነበር። ከዛም አልፎ ደግሞ እንግዲህ ከሱ ጎንም ሲቆሙ ነበር። በነገራችን ላይ እኔም ከሰሞኑ ቪዲዮ ሰርቼበት ነበር። ጉዳዩ መቼም ጤነኛ ካልሆነ በስተቀር እንደዛ አይናገርም ለማለት የፈለገው እንደዚህ ነው የሚል እንግዲህ ከሱ ጎን በመቆም እንዲሁም ደግሞ ስህተት እንደሰራ ቪዲዮ ሰርች ነበረ። ምንድነው ምላሽ መስጠት አለበት ከሰሞኑ በዚህ ጉዳይ ላይ ምላሽ እንደሚሰጥበት ተስፋ አድርጋለሁ ብዬ ነበረ ማለት ነው። ምክንያቱም ስሜ ሐምዛ ይባላል ጥፋቱ ማለት ነው። እዛ ጋር ስሜ ሐምዛ ሰዎች ስሜን አያውቁትም፣ ነገር ግን ስሜ ሐምዛ ነው አላህ ብለው ይጠሩኛል፣ በአላህ መንገድ በመታወቄ ደስታ ይሰማኛል የሚል መልእክት አሁን ያስተላለፈው መልእክት ማስተላለፍ ነበረበት ብዬ እኔም ስቃወም ነበረ። ነገር ግን ሆን ብሎ ይሄን ነገር እንዳላለ ለማለት የፈለገው ደግሞ እንደዚህ ነበር ብዬ እንግዲህ ከሱ ጎንም ሆኜ ቪዲዮ ሰርቼ ነበር። በስተመጨረሻ ምላሽ ሰጥቼ ይሄን ቪዲዮ በጋራ እንመልከትና እናንተ ማሳብ አስተያየት ሰጡበታላችሁ። እሱም ማስተካከያ ሰጥቶበታል። እንግዲህ ለማለት የፈለገውን ተናግሯል ኢንሻአላህ። እንትሩኝ የምለው በስሜ ራሱ ሐምዛ በሰሃባው ስም መጠራት ራሱ በጣም ከባድ ነው። እንኳን በአላህ Subhanahu Wa Ta'ala ስም መጠራት ቀርቶ አይደለም። ምን ማለት ፈልገህ ነው ማለት ታስተላልፈው የፈለከው መልእክት ምንድነው? በዚህ ሂደት ውስጥ ጠቅለል አድርጎ ለማንሳት ያክል ለምሳሌ እኔ የምታወቅበት አላህ በሚል ኮንተንት ነው። አንድ ይመስለኛል ቀደም ሲል ያየነው ቪዲዮ ከዚህ በፊት ሲሰሩባቸው የነበሩት ቪዲዮዎች ችግር የፈጠሩባቸው ፓርቶች አሉ። ለምሳሌ ሳቁ ፓርት፣ ዞራለው ፓርት፣ ደስ ይላል ፓርት፣ እነዚህን ብታቸው ለምሳሌ ያው እንግዲህ ስለ አላህ እየተወራ እኔ ያው ፈገግ ያስባለኝ አላህ በሚለው ስም፣ አላህ በሚለው ስራ እና አላህ በሚለው ሐሳብ መታወቂ ነው። ያ ደግሞ ደስታ ይሰጣል፣ ፈገግ ያስብላል። እቺም እንግዲህ አልহামዱሊላህ ደስ ይለኛል ያልኩትም ያህንን ነው። ስለ አላህ በሚነሱ ሐሳቦች መታወቅ በጣም ባጭሩ ማለት ነው እንጂ አላህ ሰዎች መንገድ ላይ ያሉት ሰዎች ለምሳሌ ሲጠሩኝ አንተ አላህ ብለው ጋር ለምኮም ይጠሩኝ ይሄ በጣም ግልጽና ኦብቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬም አላስብም። በጣም ግልጽ ስለሆነ ለምሳሌ አሁን አንተ እንዴት ነው የተረዳው፣ ሌላ ሰው እንዴት ነው የተረዳው፣ ብዙ ሰው የተረዳበትን መንገድ እንኳን እኛ ተላልቆቹ አይደለንም። አንድ ህፃን ልጅ ከመንገድ ላይ አንስተ ስሜ አላህ ነው ብትለው ልጁ ራሱ የሚጠይቅ ጥያቄ ያ አላህ ስም ለአላህ ብቻ ነው ማንም ሊጠራበት ልክም ነው ባይዘው ወይ ይሄንን እንኳን ይረዳሉ። ለምሳሌ ሼክ መሐመድ ፈረጅ በጣም የታወቁበት አንድ ቪዲዮ አላቸው አይዱንያ የሚል ቪዲዮ እና ሰው መንገድ ላይ ሲያገኛቸው እኔም ገጥሙኛል። ሶፊናውን ብዙ ሰው የኔ መንገድ ነው የሚጠራት መንገድ ላይ ግን ያ ማለት ምን ማለት ነው? አይዱንያና አላህ የሚለው ስም ተመሳሳይ ሚዛን ላይ ተቀምጦ ለሰው ልጆች መሰየም አለበት ማለት ግን አይደለም። ለምሳሌ የሆነ መድረኮች ላይ ስገባ መድረክ መሪው አላህ ይላል መግቢያ ላይ ሰዎቹ ይገባቸዋል ማን ለማለት ነው እንጂ አላህ መጥቶ እዚህ ደረጃ ድረስ የሚያደራርሰን ነገርም አይደለም። ስለማይሆን ማለት ነው ማለት 0% ፖሲቢሊቲ 0% ነው። አንዳንዴ ሐምዜ ምን አስተውላለሁኝ መሰለህ በኸይር መጠርጠር መልመድ መቻል አለብን። አንዳንዴ ለምሳሌ ኢቭን አንተ እንኳን ንግግርህ በጣም ለዛ የሚቀርብ ነገር ብትናገር እንኳን የሆነ ያህል እኮ ዑዝር ይሰጣል አይደለ? ይሄን ማለት ፈልጎ ነው ብለህ እኮ የምትዘረዝርለት ለወንድምህ ብዙ የምትሰጠው ነገር አለ አይደለ? ከዛ ያለፈና ግልጥ ያለ የሆነ ወደዛም ማያወላውል ነገር ሲሆን እንዲህ አይነት ረዶችን መስጠት አስፈላጊ ሊሆን ይችላል። እንደዛ ነው የሚሰማኝ እኔ አስቤበትም ስላልሆነ ማለት ሰዎች መንገድ ላይ ሲያገኙኝ አላህ ብለው እንዲጠሩኝ ቪዲዮውን ሲጀምር አላህ ብዬ አይደለም እንደዛ ብዬ አንድ ቀን ጀምሬ ስለማለቅ ያ አልጠበኩትም ስለሆነ እኔ መንገድ ላይ ሰዎች ሲያገኙ እንዲህ ሐምዛ ይሉኛል ሐቂቃ አላህ በሚያውቀው እንደዛ ይሉኛል ብዬ ነበርም ጠብቀው።
ግን ሰዎች ያገኙ ኮንተንቴን ነው እሺ የሚጀምሩት እንጂ አላህ if it was ሌላ ቃል እሱ ሊሆን አንዳንድ ጊዜ ግን ሐቂቃ ወላሂ ለማስረዳትም ከባድ ነው። ይሄንን ይከብዳል እኮ ሰው እንዴት ይሄን ያስባል ይፈን ትላለህ። የኛ ሰው ይሄንን አያስብም። ሐቂቃ አብዛኛው ሰው ይሄንን አያስብም። የኛ ሰው መንገድ ላይ ነኝ ሲያገኘኝ አላህ ብሎ የሚጠራኝ በአላህ ስም ሐምዛ ልጥራው ብሎ አንድ ቀን አስበክም። አንድ ቀን የኛ ሰው ይሄን እንደዚህ አይነት በዚህ ሸር አንጠረጥረውም። ኮሚኒቲያችን በተለይ የኔን ቤተሰቦች እንደዚህ በዚህ ሸር አንጠረጥራቸው። ኹላሳው ነው ፈህም ቢኖረን በዚህ ኬዝ ብቻ ሳይሆን አሁን ይሄ ኬዝ ብቻ ሆነ እንጂ በየትኛውም አይነት ነገር ላይ አንደኛ እንትኑ ፈህሙ ቢኖረን የሆነን ነገር የመረዳት በአይን ሲነገረን ያደግን ልጆች ነን። ሐቂቃ ወላሂ ነው ይመስላል። እንግዲህ አላህ ይጠብቀው ወንድማችን። በጣም ምርጥ ዳዋዎች በተለይ ያስተላልፋል ከአላህ ጋር የተያዙ ዳዋዎች ማለት ነው። ቲክቶክ ላይ ማለት ነው። በተለይ ሲጀምር አላህ ብሎ ነው የሚጀምረው። ከዛ ጋር ተያይዞ ነው ይህንን መልእክት ሊያስተላልፍ የቻለው መጀመሪያ ማለት ነው። ያው እንግዲህ ሚዲያ ላይ ስንወጣ ሁላችንም ልንጠነቀ ይገባል። በነገራችን ላይ እኛ ሀበሻ ኢትዮጵያ ሲባል ትንሽ ስህተት ነው የሚፈልጉት። እንዲሁም ደግሞ በትንሽ ነገር ሊያወርዷችሁ ይፈልጋሉ፣ በትንሽ ነገር ከፍ ሊያደርጓችሁ ይፈልጋል። ነገር ግን ከፍ የሚያደርገው ዝቅ የሚያደርገው አላህ ነው። ስለዚህ ነገር ግን በዋናነት እዚሁ ጋር ማስተላለፍ የምንፈልገው በተለይ ሚዲያ ላይ ስንወጣ የምናስተላልፋቸው ነገራቶች ልንጠነቀቅ ይገባል ብዬ አምናለሁ። ለማንኛውም ማለት የፈለገው ይህን ነገር ነው። እኔም ብዬው ነበረ በዚህ ጉዳይ ላይ ማስተካከያ እንደሚሰጥበትም ተናግሬ ነበረ። አልሐምዱሊላህ በስተመጨረሻ ማስተካከያ ሰጥቶበታል። ስለዚህ ሆም ብሎ አይደለም የተናገረው የሚል ነገር ነው። እንግዲህ እናንተስ ይህንን ጉዳይ ሰምታችሁ አይደለም በአላህ ስም ቀርቶ በሶሃባው ስም የኔ ስም ሐምዛ ነው በዛ ስም መጠራት ራሱ ለኔ በጣም ከባድ ነገር ነው የሚል ምላሽ ሰጥቷል። ይሄን ይመስላል። እናንተም በዚህ ጉዳይ ላይ ሐሳብ አስተያየት ስጡበት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።